በቀን አንድ ብርጭቆ የቀይ ስር ጁስ መጠጣት በደም ስሮቻችን ውስጥ ምን አይነት ታምራት እንደሚፈጥር ያውቃሉ? ብዙዎቻችን ቀይ ስርን እንደ ተራ ምግብ ማጌጫ ወይም ለሰላጣ ብቻ እንጠቀምበታለን። ነገር ግን ሳይንቲስቶች ቀይ ስርን የተፈጥሮ ሱፐር ፉድ ይሉታል። በዚህ ቪዲዮ ውስጥ ሳይንሳዊ ማስረጃዎችን መሰረት በማድረግ ቀይ ስር በሰውነታችን ውስጥ የሚያደርጋቸውን 5 ታላላቅ የጤና ታምራትንና እንዴት በአግባቡ አዘጋጅተን መጠቀም እንዳለብን ዝርዝር መረጃ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። መጀመሪያና በጣም ታዋቂው ድብቅ ጥቅም የደም ግፊትን መቆጣጠር ነው። ቀይ ስር ከፍተኛ መጠን ያለው ናይትሬት የተባለ ተፈጥሯዊ ንጥረ ነገር ይዟል። ይህ ንጥረ ነገር ደግሞ ወደ ሰውነታችን ሲገባ ናይትሪክ ኦክሳይድ ወደሚባል ጋዝ ይቀየራል። ናይትሪክ ኦክሳይድ ደግሞ የጠበቡ የደም ስሮቻችን እንዲሰፋና ላቀቁ ያደርጋል። ምን ያህል ፈጣን ነው? ጥናቶች እንደሚያሳዩት የቀይ ስር ጁስ በጠጣ ከ2 እስከ 4 ሰዓታት ባለው ጊዜ ውስጥ የደም ግፊት በግልጽ ይቀንሳል። ለማን ይጠቅማል? በከፍተኛ የደም ግፊት የሚሰቃዩና ልብ ጤናቸውን መጠበቅ ለሚፈልጉ ሰዎች ተራና ውጤታማ ተፈጥሯዊ ረዳት ነው። ሁለተኛ የስፖርትና የጉልበት አቅምን በእጥፍ መጨመር። ሁለተኛው አስደናቂ ጥቅም የሰውነትን የጽናትና ጉልበት አቅም መጨመር ነው። በርካታ ሴቶች ከልምድ በፊት የቀይ ስር ጁስ ለምን እንደሚጠጡ ያውቃሉ? ቀይ ስር ህዋሳቶቻችን ወይም ማይቶኮንድሪያ ኦክሲጅንን በብቃት እንዲጠቀም ያደርጋል። ይህ ማለት አንደኛ በፍጥነት የመድከም ስሜትን ይቀንሳል። ሁለተኛ የሳምባና የጡንቻዎቻችን የጽናት አቅም በ15% ያህል ይጨምራል። ስፖርተኛ ባትሆኑ እንኳን በቀን ውስጥ የድካም ስሜት ለሚያስቸግራቸው ሰዎች ተፈጥሯዊ የኃይል ምንጭ ወይም ኢነርጂ ቡስተር ሆኖ ያገለግላል። ሶስተኛ የጉበትን ጤና መጠበቅና መርዞችን ማጽዳት። ሶስተኛና ብዙዎቻችሁ የማታውቁት ሚስጥር የጉበት ጤና ነው። ቀይ ስር ያንን ጥቁር ቀይ ቀለም እንዲይዝ የሚያደርገው ቤታላይን የተባለ ኃይለኛ አንቲኦክሲዳንት ነው። ቤታላይን ደግሞ በጉበት ውስጥ የሚከማቹ ቅባቶችና መርዛማ ነገሮችን ለማጽዳት ይረዳል። ሁለተኛ የጉበት ህዋሳት እንዳይጎዱ አንቲኢንፍላማቶሪ በመሆን ይከላከላል። ሶስተኛ በተለይ ቅባት በጉበት ላይ ላላቸው ፋቲ ሊቨር ሰዎች እጅግ ተመራጭ ነው። አራተኛው የቀይ ስር አስደናቂ የጤና ጥቅም የአንጎል የደም ዝውውርን በማሻሻል ንቃተ ህሊናን መጨመር። አራተኛው ጥቅም የአንጎል ተግባርና ማስታወስ አቅምን ማሻሻል ነው። እድሜያችን እየጨመረ ሲሄድ ወደ አንጎላችን በተለይ የፊት ክፍል ወይም ፍሮንታል ሎብ የሚሄደውን የደም መጠን ይቀንሳል። የቀይ ስር ናይትሬት ወደ አንጎል የሚደርሰውን የደም ፍሰት በመጨመር የማስታወስ ችሎታን ያጠናክራል። የማሰብና የመስራት ፍጥነትን ይጨምራል። በእድሜ መግፋት የሚመጣውን የመርሳት በሽታን የመጋለጥ እድላችን ይቀንሳል። ወደ 5ኛው አስደናቂ የቀይ ስር የጤና ጥቅም ከሄዳችን በፊት እስካሁን ቪዲዮ እየተመቻችሁ እንደሆነ ተስፋ አደርጋለሁኝ። ቪዲዮ እየተመቻችሁ ከሆነ ላይክ ማድረጋችሁን እንዳትረሱ። 5ኛው ጥቅም የምግብ መፈጨት ስርዓትን ማስተካከል ነው። አንድ ኩባያ ቀይ ስር ገደማ 3.4 ግራም ያህል ከፍተኛ ፋይበር ይዟል። ፋይበር ደግሞ የሆድ ድርቀትን ይከላከላል። አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎችን ወይም ጉድ ገት ባክቴሪያ ይመግባል። የአንጀት ካንሰር የመያዝ እድላችንን ይቀንሳል። አሁን ወደ መጨረሻው እየሄድን ነው። ጥንቃቄዎችና የአዘገጃጀት ዘዴ። ቀይ ስር ይህን ሁሉ ጥቅም ሲሰጠን ልንገነዘባቸው የሚገቡ ደግሞ ጥቂት ነጥቦች አሉ። ቀይ ሽንት ወይም ሰገራ። ቀይ ስር ከተመገብን በኋላ የሽንታችን ወይም የሰገራችን ቀለም ወደ ቀይ ሊቀየር ይችላል። ይህ ሙሉ በሙሉ ጎጂ ያልሆነ የተፈጥሯዊ ክስተት ነው። ሁለተኛ ኩላሊት ጠጠር ታካሚዎች። ከፍተኛ ኦክሳሌት ስላለው በኩላሊት ጠጠር ተጋላጭ የሆኑ ሰዎች በጥንቃቄ ማድረግ አለባቸው። ሶስተኛ ጥቅሙ እንዳይቀንስ ጥሬውን በሰላጣ መልክ ወይም በፈጭተን በጁስ መልክ መጠጣት ይመረጣል። ከተቀቀለ ደግሞ በጣም ሳይበስል ሀፋፍ መጠን አድርገን መጠቀም። እናንተ ቀይ ስርን በብዛት ትጠቀማላችሁ? የትኛውን አዘገጃጀት ትጠቀማላችሁ? እስኪ ኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን አስቀምጡልኝ።